ሰላም ፋሚሊ እንዴት ናችሁ? በዚህ ቪዲዮ ማንም ሳያግዘኝ ራሴን አስተምሬ በሁለት ካምፓኒ ውስጥ ተቀጥሬ እንድሰራ ያስቻሉኝን ፕሮሰስ የማጋራችሁ ይሆናል። ይህ ቪዲዮ የተዘጋጀው ምንም አይነት ኢንካም ለሌላቸውና ምንም አይነት ስኪል ለሌላቸው ወጣቶች ነው። ስኪል እና ስራ ያላችሁ ሰዎች አይጠቅማችሁም። ይህን ቪዲዮ ስክሮል አድርጉት እና በቪዲዮ መጨረሻ ላይ አንድ የምሰጣችሁ ስጦታ ይኖረኛል ማለት ነው። ስለዚህ ይህን ቪዲዮ እስከ መጨረሻ መከታተላችሁን አትርሱ። የመጀመሪያው ፕሮሰስ የሚሆነው ስራ ማግኘት ነው የሚሆነው። እዚህ ጋር እንግዲህ ስራ እየፈለግን እንዴት ስራ ማግኘት ትለናለ ምንም አይነት ስኪል ሳይኖረን ለምትሉ ሰዎች እዚህ ጋር መጀመሪያ በደንብ አዳምጦኝ። ይሄን ያልኩበት ምክንያት ልክ እንደኔ መጀመሪያ ስትጀምሩ ማንም ሊያግዛችሁ ፈቃደኛ እና ሊረዳችሁ ለሚችል ሰው ለሌላችሁ ነው። እና እኔ ይሰራልኝ ምንድን ያደረኩት በቅድሚያ ምንም አይነት ትንሽም ብር ሊያስገኛችሁ የሚችል ስራ ትሰራላችሁ። ምንም ሳትንቁ ጋራጅ ሊሆን ይችላል፣ ፈርኒቸር ቤት። ለምሳሌ እኔ ፈርኒቸር ቤት ነው መጀመሪያ ጊዜ የተቀጠርኩት ያለምንም ሙያ በትንሽ ብር የሻይ ብቻ በሚሰጠኝ። ከዛ ስኪሌን እያዳበርኩ ሲሄድ ደሞዜም ማገኘውን ብር እየጨመረ ሄደ እና በዛ ብር ነው ስኪል ኮርስ ገዝቼ የተማርኩት ማለት ነው። እናንተም ይሄን ፕሮሰስ በመጠቀም ስኪል የምትማሩበትን ገንዘብ ማግኘት ትችላላችሁ። አይ እኔ ደግሞ ኢንቨስት የማደርገው ብር አለኝ የምትሉ ሰዎች ደግሞ ወደ ቀጣዩ ፕሮሰስ መሄድ ትችላላችሁ። እና አንድ ትንሽ ገንዘብ የሚያስገኛችሁን ስራ ካገኛችሁ በኋላ እዛ ተቀጥራችሁ በደንብ ከሰራችሁ ትንሽ ብር ካገኛችሁ በኋላ ያን ብር ታጠራቅሙና ወደ ቀጣዩ ስቴፕ እንሄዳለን። ሁለተኛው ስቴፕ የሚሆነው ደግሞ ገንዘብ ሊያስገኘን የሚችል ተፈላጊ ሙያ መማር ነው ማለት ነው። ብዙ አይነት ገንዘብ የሚያስገኙን ስኪሎች አሉ። ለምሳሌ ለእኔ የጠቀሙኝ እንደነ ግራፊክ ዲዛይን እና እንደ ቪዲዮ ኤዲቲንግ የሚባሉ የዲጂታል ስኪሎች አሉ። ሌሎችም ስኪሎች አሉ፣ ግን ለእኔ ይሰራልኝ እኔ ምንድን ያደረግኩት ቀጥታ የተማርኩት ግራፊክ ዲዛይን ነው። እናንተም እሱም መማር ትችላላችሁ። እናንተ ደግሞ ካልፈልጋችሁ የራሳችሁን የሚመቻችሁን ስኪል ብቻ ሊሸጥና ወደ ገንዘብ ሊለወጥ የሚችል ችግር ሊፈታ የሚችል በአካባቢያችሁ ያለ ምንም አይነት ሙያ ሊሆን ይችላል። የኤሌክትሪክ ዝርጋታ፣ የዲሽ ስራ፣ ምንም አይነት ሙያ ሊሆን ይችላል። በዛ ብር ከፍላችሁ ኮርስ ገዝታችሁ ትማራላችሁ ማለት ነው። ከዛን እሱን ኮርስ ገዝታችሁ ከተማራችሁ በደንብ እውቀታችሁን ስኪላችሁን በደንብ አዳብራችሁ ለትንሽ ጊዜ በራችሁን ዘግታችሁ በደንብ ድቅቅ አድርጋችሁ ከተማራችሁ ከተለማመዳችሁ በኋላ ቀጣዩ ስቴፕ የሚሆነው ምንድነው? ያን ስኪል እንደሚሸጥ ቴስት እናደርጋለን። ገበያው ላይ ይፈልጋል አይፈልግም የሚለውን እናም እኔ ብቁ ነኝ ብቁ አይደለም የሚለውን ቴስት እናደርጋለን። በተጨማሪ ፖርትፎሊዮም ስለሚያስፈልገን ፖርትፎሊዮንም ዲቨሎፕ ለማድረግ ይጠቅመናል። ምንድነው የምናደርገው? አካባቢያችን ላይ ለምናውቃቸው ሰዎች ያንን ስኪል መሸጥ፣ በነፃም ሊሆን ይችላል በብር። እኔ ያደረኩት የዛኔ ግራፊክስ ልክ ተምሬ እንደጨረስኩ ምንድነው ያደረኩት? በሰው ማውቃቸው ምንም አይነት የሩቅ ዘመድ ይሁን በፊት እንኳን አግኝቻቸውና ሰላም ብያቸው ማላቁላ አሁን እየሄድኩኝ ምን አደርጋለሁ? ቢዝነስ ያላቸው ለቢዝነሳቸው የሚሆን የተለያዩ ሎጎ፣ አሁን ካፌ ያላቸውን ሎጎ፣ ባነር ምናምን ልስራላቸው እያልኩ ሄድ ነበረ። ከዛን ሼም ይዛቸውና ያው እኛ አበሾች ሼም ስለሚይዘን ታውቃላችሁ፣ ስንተዋወቅ በሼም ታሰራላችሁ። ከዛ ለእናንተ ምን ይኖራል? ፖርትፎሊዮ ያገኛችሁ ማለት ነው። በተጨማሪ ስኪላችሁ እንዴት አድርጋችሁ ሪል እዚህ ጋር ኮርሱና ስትማሩና ሪል ስራው ስለሚለያይ ሪል ኤክስፒሪየንስ ታዳብራላችሁ። ከዛን ያን ኤክስፒሪየንስ ይዛችሁ ደግሞ ወደ ቀጣዩ ስቴፕ ትሸጋገራላችሁ ማለት ነው። ከዛም ፖርትፎሊዮ ከያዛችሁ በኋላ ያን ፖርትፎሊዮ ይዛችሁ ደግሞ ሪል ክላይንት መፈለግ። ክላይንት ስትፈልጉ በሁለት አይነት መንገድ መፈለግ ትችላላችሁ። የመጀመሪያው ይሄዳችሁ ዋን ቱ ዋን ይሄዳችሁ እያንኳኳቸው እንዲህ ልስራላችሁ፣ እንዲህ እችላለሁ፣ እንደዚህ የላችሁም። አሁን ለምሳሌ ሎጎ ለሌላቸው ድርጅቶች ሎጎ በነፃ ልስራላችሁ እያላችሁ በነፃ ትሰራላችሁ። መጀመሪያ አካባቢ ግራፊክስም ከሆነ እንደዚህ ፖስተር ዲዛይን፣ የተለያዩ ሶሻል ሚዲያ ፖስቶች ከሆነ በነፃ ትሰራላችሁ። እንዲህ ያደረጋችሁ በደንብ ፖርትፎሊያችሁን ቢውልድ ታደርጋላችሁ። ስኪላችሁን በደንብ ቢውልድ ካደረጋችሁ በኋላ አንድ ካምፓኒ ሄዳችሁ በነፃ ኢንተርንሺፕ የተለያዩ ኢንተር የሚያወጡ ካምፓኒዎች አሉ። የዛኔ ኢንተርን ሲያወጡ እናንተ ያንን አጋጣሚ ጠብቃችሁ አፈፍ ታደርጉና ትይዛላችሁ። ኢንተርን
ከያዛችሁ በኋላ በደንብ ስኪላችሁን የምታሳዩበት ያ ወሳኝ ሰዓት ነው። በዛ ሰዓት ስኪላችሁን በደንብ ካሳያችሁ በኋላ ስራችሁ እና ስኪላችሁ ከተመቻቸው ምን ያደርጉላችኋል? ኦፈር ያደርግላችኋል ፉል ታይም እንድትቀጠሩ። ይሄ ለኔ የሰራልኝ ነው። እናንተም ይህን ፕሮሰስ ከተከተላችሁ ለየትኛው ሙያም ቢሆን የማይሰራላችሁ ምንም ምክንያት አይኖርም ማለት ነው። ከዛም በኋላ ስኪላችሁን በደንብ ካዳበራችሁ በኋላ ስራ አገኘን ማለት ነው። የመጨረሻው አውትፑት የሚሆነው ስራ ካገኘን በኋላ ያንን ስራችንን በደንብ አድርገን መስራትና የምንፈልገውን አይነት አውትፑት ማምጣት ነው። ከዛም ገንዘብ አገኘን ማለት ነው። ይሄ አይደለም የሚፈለገው። አሁን ቃል የገባውላችሁን ነገር የምሰጥበት ሰዓት ነው። ይህን ቪዲዮ እስከ መጨረሻው ከተከታተላችሁ ተመችቷችኋል ማለት ነው። እስከ መጨረሻው ስለተከታተላችሁ ይሄን አሁን የነገርኳቸውን ነገሮች እንዳለ ፉል በዶክመንት መልክ አስቀምጬላችኋለሁ። ፉል ፕሮሰሱን የሚያስረዳ አንድ ፒዲኤፍ አስቀምጬላችኋለሁ። ያንን ፒዲኤፍ ለማውረድ ታች ማስቀምጥላችሁን ሊንክ በመጠቀም ዳውንሎድ ማድረግ ትችላላችሁ። ከዛን ስቴፕ ባይ ስቴፕ ተጠቅማችሁ የምትፈልጉትን አይነት ስኪል እና በዛ ስኪል ደግሞ ገንዘብ መስራት እንዴት እንደምትችሉ ስቴፕ ባይ ስቴፕ ጋይድ ያደርጋችኋል። ዳውንሎድ አድርጋችሁ መጠቀም ትችላላችሁ። ቪዲዮን ላይክ፣ ሰብስክራይብ በማድረግ በቀጣይ እንዲደርሳችሁና እኔንም ማበረታታት ትችላላችሁ። ለቀጣይ ኢንስፓየር ሆኜ ቪዲዮ እንድሰራላችሁ ይረዳኛል። እስከ ቀጣይ ሳምንት እስክንገናኝ ወዳችኋለሁ። ባይ ባይ።